ሰው የውሃ ሽታ የሆነባት ከዓለማችን ሁለተኛ ባዶ ሀገር ዛሬ ተገኝተናል። አራሳለ የት ነው ያለው ሀገሩ ሰው? ክቡራን ተመልካቾቼ ዛሬ በጣም በሚያስገርም ቪዲዮ ነው የተመለስኩት። ይሄውም እንግዲህ በአህጉራችን አፍሪካ በደቡባዊው ክፍል የምትገኘውና ሰው የሌለባት ሀገር ተብላ የምትታወቅ በዓለማችን ላይ ካሉ ሁለት ግዙፍ ሰው የማይኖርባቸው ሀገሮች መካከል በሁለተኛነት የምትመደበው ናሚቢያ። የናሚቢያ ዋና ከተማ ዊንድሆክ ላይ ነው ዛሬ የምንገኘው። በዊንድሆክ እንግዲህ ከተማዋን አዟዙሬ ያሳያችኋለሁ። እንዴት ነው ሰው የሌለበት ከተማ የተባለችው ያቺ ሀገር? ተዘዋውረን ስትሪቶቿን እናያለን። እንደ መጀመሪያው ዋናውን ጥያቄ እንፍታ። ናሚቢያ ባዶ ሀገር የሆነችው ለምንድን ነው? እንደዚህ ሰው የጠፋው በየአደባባዩ ብትዞሩ ሰው የማታገኙት ለምንድን ነው? ዋናው ምክንያት እንግዲህ የሀገሪቱ የቆዳ ስፋትና የሰው ብዛት ያለመመጣጠን ነው። ይሄንን በምሳሌ እናየዋለን። ቀለል ባለ ምሳሌ ከኢትዮጵያ ጋር ማነጻጽረን እናየዋለን። እንግዲህ ኢትዮጵያን እና ናሚቢያን ሁለት ትልልቅ አዳራሾችን እንደ ምሳሌ ውሰዱ። አንዱ አዳራሽ ኢትዮጵያ በሉት፣ አንዱ አዳራሽ ናሚቢያ በሉት። ስለዚህ አንዱ አዳራሽ ውስጥ ስትገቡ ኢትዮጵያ የሚባለው አዳራሽ ውስጥ ስትገቡ ጥቅጥቅ ብሎ ሰው ሞልቷል። ስለዚህ ታዩትና እንደዚህ አዳራሽ ውስጥ ሰው ሙሉ ነው የምትሉት። ወደ ናሚቢያ ወደ ተባለው አዳራሽ ስትገቡ ደግሞ በጣም ትልቅ አዳራሽ ነው፣ ተመሳሳይ መጠን ያለው ከኢትዮጵያ ጋር ተመሳሳይ አዳራሽ ነው። ግን ወደ ውስጥ ስትገቡ ሁለት ሰዎች ተራርቀው ተቀምጠው ብታዩ የምትሉት አዳራሹ እኮ ባዶ ነው፣ ሰው የለም፣ ሁለት ሰው ብቻ ነው ያለው ነው የምትሉት። ስለዚህ the same thing ነው ሀፕን ያደረገው። የናሚቢያ የቆዳ ስፋትና የኢትዮጵያ የቆዳ ስፋት ኦልሞስት ተመሳሳይ ነው፣ ማለት ተቀራራቢ ነው። ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር አካባቢ ትሰፋለች። ናሚቢያ ደግሞ ወደ 900,000 ስኩዌር ኪሎ ሜትር ትሰፋለች። ስለዚህ ተቀራራቢ ነው፣ አንድ አይነት ባይሆንም። ነገር ግን ኢትዮጵያ 120 ሚሊዮን በላይ ሰው ይኖርባታል። ናሚቢያ ግን 2.6 ሚሊዮን ህዝብ ብቻ ነው የሚኖርባት። ቆዳዋ በጣም ሰፊ የቆዳ ስፋት ነው ያላት። በጣም ትልቅ ሀገር ነው። ግን 2.6 ሚሊዮን አካባቢ ህዝብ ብቻ ነው የሚኖሩበት። ስደተኛውን ምኑን የሚሰራውን ሲጨማምሩት የፎሬነሩን ምናምን በተለይ ነጮች በብዛት አሉ፣ ጀርመኖች ምናምን እዚህ ሀገር አሉ። እነሱን ሲጨማምሩ ወደ 2.8 ሚሊዮን ገደማ አካባቢ ማለት ነው። ያ ደግሞ የህዝብ ጥግግቱም ደግሞ በጣም አነስተኛ ነው። ጥግግቱ ማለት የሚኖሩበት ከተሞቹ በጣም የተራራቁ ናቸው። አሁን ዊንድሆክ ዋና ከተማው ከሌሎች ከተሞች ጋር ያለው ሰፊ ልዩነት ነው። አሁን ኢትዮጵያ ውስጥ ስትሄዱ ለምሳሌ ድሬዳዋን ወስዳችሁ አዲስ አበባን ብትወስዱ በአዲስ አበባና በድሬዳዋ መካከል አዳማን ጨምሮ ወንጂን ጨምሮ የተለያዩ ማአት ከተሞች በየመሃሉ ታገኛላችሁ። ብዙ ህዝብ ነው የሚኖርባቸው። እዚህ ግን ከተማ የሚባለው ነገር በቃ በጣም ተራርቆ ነው ያለው። በጣም ትንሽ አማውንት ነው ያለው ህዝቡ። እንግዲህ በጠቅላላ የሀገሪቱ ህዝብ 2.67 ሚሊዮን አካባቢ ከሆነ ይህን የሚያክል ሀገር ላይ ከተሞች ላይ ያለው ህዝብ በቃ እዚህ አሁን ዋና ከተማዋ ላይ 100 ምናምን ሺህ ሰው ነው የሚኖረው እና በጣም ከተማዋ ሰፊ ናት። እንደገና ሰው በጣም ተራርቆ ነው የሚኖረው ማለት ነው እና ብዙም ወደ ስትሪት የመውጣት ልምድ የለውም። ቢወጣም ደግሞ እርስ በርስ ሳይገናኝ ጭምር የሚውልበት አጋጣሚ ያለና ለዚህ ነው the second emptiest country in the world የምትባለው። የመጀመሪያዋ ባዶ ሀገር የምትባለው ሞንጎሊያ ናት። ያው እንጎበኛታለን ሞንጎሊያን በቅርቡ። ሞንጎሊያ በጣም ትልቅ የቆዳ ስፋት ኖሯት ትንሽ ህዝብ ስላላት the first emptiest country ወይም የመጀመሪያዋ ባዶ ሀገር ትባላለች። ቀጥሎ ግን ናሚቢያ ናት ማለት ነው። ናሚቢያም በተመሳሳይ በቆዳ ስፋቷና በህዝብ ቁጥሯ ማነስ ምክንያት the second emptiest country ትባላለች ማለት ነውና በጣም አስገራሚ ነው። የሆነ ብቻችሁን ያላችሁ አይነት ስሜት ነው የሚሰማችሁ። ብዙ